ጤና ይስጥልኝ ክቡራን አድማጭ ተመልካቾቻችን፣ ይህ ማማ ሚዲያ ነው። ወደ ጉዳዮቻችን ከመግባታችን በፊት በቅድሚያ ራሴን አስታውቃችኋለሁ። እኔ አያሌው ተስፋዬ እባላለሁ። የተወለድኩት እዚሁ አዲስ አበባ ከተማ ነው። እንግዲህ እድሜ ለትምህርት ሲደርስ ትምህርት ቤት የተቀላቀልኩት በሰበታ መርሃዊነ ጽዮን ትምህርት ቤት ከአንደኛ እስከ 8ኛ ክፍል፣ ከ9ኛ እስከ 12ኛ ክፍል ደግሞ እዛው ሰበታ ሁለተኛ አጠቃላይ ደረጃ ትምህርት ቤት ተምሬያለሁ። የመጀመሪያ ዲግሪን በኮተቤ መምህራን ትምህርት ኮሌጅ በታሪክና የቅርስ አስተዳደር ወይም ሂስትሪ ኤንድ ሄሪቴጅ ማኔጅመንት በ2003 ዓመተ ምህረት ይዣለሁ። ሁለተኛ ዲግሪን ደግሞ እንዲሁ በታሪክና የቅርስ አስተዳደር እዚያው በኮተቤ ዩኒቨርሲቲ ሆኗል። አሁን እዚያው የሚያስችያለሁ። እንግዲህ በስራ ልምድ እስካሁን ድረስ በመምህርነት በማገልገል ላይ እገኛለሁ ማለት ነው። ከዛ ውጪ አህዱ ሬዲዮ 2009 ዓመተ ምህረት ሲጀመር መስራች ከነበሩ ተባባሪ አዘጋጆች መካከል መሆን ችያለሁ። ከአንድ ዓመት በላይ እዛም አገልግያለሁ። ማማ ማለት በሀገራችን በሰፊው ይታወቃል። በተለይ በገጠራማ ስፍራዎች ማለት ነው። ማማ ከማሳ ውስጥ አዝርዕትን ከአራዊት ለመጠበቅ የሚሰራ አነስተኛ ጎጆ ነው። ይሄ ቤት ከፍ ተደርጎ የሚሰራ ሲሆን ለአዳር ለጥበቃ መቼ ሆኖ ይዘጋጃል። እዚህ ለመውረድም ሆነ ወደ ማማው ለመውጣት መሰላል መሳይ መወጣጫ ይሰራል። ይህ የሚያገለግለው ደግሞ አዝዕርቱ ለምግብነት ዝግጁ ከሚሆንበት ጊዜ አንስቶ እስከሚሰበሰብበት ወቅት ብቻ ነው። ስለዚህም ማማ ማለት በዋነኝነት በገበሬዎች ዘንድ በገጠራማ ሀገራችን ክፍሎች ውስጥ በዚህ ልክ ነው የሚታወቀው። እኛ ደግሞ እንደ ሚዲያ ማማ ብለን ስንነሳ ገበሬው አዝዕርቱን ከአራዊቱ ለመጠበቅ እንደሚጠቀምበት ሁሉ እኛ ደግሞ እውነትን ከሐሰት ለመከላከል ሐሰተኛ ዜናዎችን ለማጥራት የምንጠቀምበት ሚዲያ አድርገን ነው ሚዲያ ማማ የሚለውን ስያሜ የያዝነው ማለት ነው። ከዚህ በተጨማሪ ወደዚህ ማማ ላይ ገበሬዎች አብዛኛው የሚጠቀሙበት ወደ ማማው ለመውጣትም ሆነ ለመውረድ መሰላል ቢጤ ያስቀምጣሉ። እኛ ደግሞ የምንወጣጣው ፎቅም ሆነ ሌላ መሰላል ሳይሆን መወጣጫችን ሀሳብ ብቻ ነው። ሀሳብ እናቀርባለን፣ ሀሳብ እንሸጣለን፣ ሀሳብ እንቀበላለን። በሀሳብ ይሄ ሚዲያ የዳበረ እንዲሆን የተለያዩ ሀሳቦችም በዚህ ሚዲያ የሚቀርቡበት በመሆኑ ሀሳብ ትልቅ ቦታ እንዳለው ለማሳየት ነው ማማ ሚዲያ ያልነው ማለት ነው። ልክ እንደ ማማው በተለይም አዝዕርቱ ለምግብነት ዝግጁ ከሚሆኑበት ጊዜ አንስቶ እስከሚሰበስብበት ጊዜ የሚዘጋጅ የሚጠቅም ቤት መሳይ ትንሽ ጎጆ ነው ብለናል። ግን እኛ በዚህ ልክ ትንሽ ጊዜ ሳይሆን ወደፊትም ከፍተኛ ሚዲያ ወደ መሆን እንሸጋገራለን ብለን የምናምን ሰዎች ነን ማለት ነው። ስለዚህም ማማ በእንግሊዝኛው ታወር የሚለውን የትርጓሜ ይዛል። ታወር ከፍታ ማለት ነው። እዚህ ከፍታ ላይ ሆነን ለመታየትም ሆነ ለማየት የሚገድበን ምንም ነገር የለም። ያ ማለት ግልጽ ነው ማለት ነው። ስለዚህም የሚዲያው ትልቁ መርህ ግልጽነት፣ ተጠያቂነትና ነፃነት ይሆናል ማለት ነው። ግልጽነትና ተጠያቂነት በማንኛውም ሙያ መስክ ውስጥ እንዳሉ ሆነው ነፃነት ደግሞ የጋዜጠኝነት ነፃነት
እንዳለ ህገ መንግስቱም አዋጁም የተለያዩ መመሪያዎችም ያስቀምጡልናል እና በዛ መሰረት በሙያው ነፃነት መሰረት ለመስራት የምንሞክር ሰዎች ነን ማለት ነው። የመስካችን አንደኛ ማህበራዊ ጉዳያችን ነው። ሁሉም ቢሆን በዚህ ሚዲያ ላይ የሚቀርቡት በራሳቸው በባለሙያዎች ነው። እኛ ብናቀርበውም ባለሙያዎች ጽፈውት ነው ወይም አዘጋጅተውት ነው እንጂ በእኛ ብቻ የሚቀርብና የሚዘጋጅ ፕሮግራም የለም። ስለዚህም ማህበራዊው፣ ኢኮኖሚያዊ፣ ፖለቲካዊ እና ሃይማኖታዊ ጉዳዮች በጥልቀት ይዳሰሱበታል። ሊቃውንቱ ራሳቸው ቀርበው ይተነትናሉ ማለት ነው። የስነ ጽሁፍና የኪነ ጥበብ ስራዎች ደግሞ በጥልቀት የሚዳሰሱበትም ጭምር ነው። እንግዲህ ስነ ጽሁፍና ኪነ ጥበብ ከፍልስፍና ጋር፣ ከሃይማኖት ጋር፣ ከሳይንሱም ጋር ግንኙነት አለው። እሱንም ጭምር ለአእምሯችን ለህሊናችን በሚመጥን መልኩ አዘጋጅተን ቀመመን እናዘጋጅላችኋለን። ሌላኛው ደግሞ ትልቁ ጉዳያችን ታሪክ ነው። በዚህ ጊዜ እንግዲህ ታሪክ እንደ ሙያ መታየት ካቆመ ሰንበትበት ብሏል። ታሪክ እንዳይጠና እንደ ሙያም እንዳይታይ ኢቭን በዲፓርትመንት ደረጃም ለጥቂት ጊዜም ቢሆን ተዘግቶ የቆየ ዲፓርትመንት ነው። እኛ ግን በእኛ ሚዲያ ጎልቶ ከፍ ብሎ እንዲታይ ለማድረግ ራሳቸውን ባለሙያዎችን የታሪክ ምሁራንን ቀርበን ስለ አንድ ታሪክ ጉዳይ የምናስተነተንበት ወይም ደግሞ በጽሁፍ ቀርቦ የሚነበብበት በትረካ መልክ የሚቀርብበት ሚዲያ ነው ማለት ነው ማማ ሚዲያ። ሌላ ሃይማኖታዊ ጉዳይም እንዲሁ ይዳሰሳል ማለት ነው። ወቅቱን መሰረት እያደረግን ሃይማኖታዊ ጉዳዮችን ኢትዮጵያን ከተለያዩ ሃይማኖቶች አንፃር በተለይ ከእስልምና ከክርስትና አንፃር እንዴት ትታያለች የሚለውን በዝርዝር እናያለን። በተጨማሪ ፖለቲካዊ ዘርፍም እንዲሁ በሰፊው የሚዳሰስ የሚታይ ነው። ፖለቲካ እንግዲህ ከህግ ጋር ይገናኛል፣ ከሲቪክስ ከስነ ዜጋ ከዲሞክራሲ ጋር ይገናኛል። ፖለቲካ የማይዳስሰው የማይነካው የሙያ ዘርፍ የለምና ፖለቲካንም ከህግ አንፃርና ከተለያዩ አቅጣጫዎች እያየን ሚዛናዊ የሆነ ፕሮግራም እናቀርባለን ብለን እናምናለን። በመጨረሻም እንግዲህ ማስተላለፍ የምንፈልገው ነገር እነዚህን ዓላማዎቻችንን ከግምት አስገብታችሁ በፕሮግራሞቻችን በሚዲያችን ላይ ፕሮግራሞችን በማዘጋጀት ሀሳብ በመስጠት በመደገፍ ትችትም ጭምር በማቅረብ ከጎናችን እንድትሆኑ እንድታግዙን፣ እንድትረዱን፣ እንድትደግፉን በአክብሮት እንጠይቃለን፣ እናሳስባለን። ስለዚህም ከፍ ብለን በብልሃትና በእውቀት በጋራ እንበራለን። ለመብረርም ከኛ ጋር በማማው ላይ እንድትሳፈሩ በአክብሮት እንጋብዛለን ማለት ነው። ፕሮግራማችን በቅርብ ጊዜ እንጀምራለን። እስከዚያው ድረስ ግን ይህንን መልእክት የሰማችሁ ያደመጣችሁ ያያችሁ አድማጭ ተመልካቾቻችን ሁላችሁም ማማ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ልትሆኑን እንወዳጅ ነው የምንለው። አስተያየት ካላችሁም በአስተያየት መስጫ ሳጥን ላይ አስፍሩልን። እንግዲህ አዲስ ባለትዳር ስንጠይቅ አዲስ የተጋቡ ሙሽሮችን ሄደን ስንጠይቅ ባዶ እጃችን አንሄድም። የሆነ ስጦታ ይዘን የሆነ ማስታወሻ ይዘን ነው የምንሄደው። እንግዲህ ይሄ እኛ ጎጆም ማማችን አዲስ ነውና ስጦታ ይዛችሁ ነው ባንላችሁም እናንተ ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ መታችሁ እንደጠየቃችሁን ስለምናስብ እንድትተባበሩን በአክብሮት እንጠይቃለን። ሰላም ለተፈጥሮና ለፍጡራን በሙሉ ይሁን። ትርፍ የለሽ እንደ ሰማይ ነፍስ በእውቀት ብርሃን ምርጫ
ተስፋሽ ማማ ሚዲያ